ሰላም ጤና ይስጥልኝ የተከበራችሁ የቻናላችን ቤተሰቦች፣ ዛሬ በሀገራችንና በዓለም ዙሪያ የተሰሙ እጅግ በጣም ትኩስና አስገራሚ መረጃዎችን ይዘንላችሁ ቀርበናል። የኢትዮጵያ ብሔራዊ ባንክ ዛሬ ይፋ ያደረገው የ$5 ሚሊዮን ድንገተኛ ውሳኔ በገበያው ላይ ምን ለውጥ ያመጣል? በጎረቤት ሀገር ኬንያስ የነዳጅ ዋጋን መጨመር ተከትሎ የተቀሰቀሰው ህዝባዊ አድማ ወዴት እያመራ ነው? ሁሉንም እውነተኛ መረጃዎችን ከነምንጫቸው አቀናጅተን አዘጋጅተናል። እስከ መጨረሻው አብራችሁን በመቆየት ወቅታዊ መረጃዎችን እንድትጨብጡ እንጋብዛለን። አሁን በቀጥታ ወደ አርዕስተ ዜናዎቹ እንለፍ። አርዕስተ ዜና። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ እጥረትን ለመቅረፍ የ$500 ሚሊዮን ልዩ የፎሬክስ ጨረታ ዛሬ ማክሰኞ ማካሄዱን አስታወቀም። ሰባተኛው ጠቅላላ ምርጫ በታቀደለት የጊዜ ሰሌዳ መሰረት ግንቦት 24 ቀን ለማካሄድ የመጨረሻው ምዕራፍ ዝግጅት መጠናቀቁን ተገለጸ። በጤናው ዘርፍ አዲስ እገዳም። ሐኪሞች የታካሚዎችን ምስክርነት በመጠቀም ማስታወቂያ እንዳይሰሩ የጤና ጥበቃ ሚኒስቴር አዲስ መመሪያ አወጣም። በጎረቤት ሀገር ኬንያ የነዳጅ ዋጋ ጭማሪ ምክንያት የቀሰቀሰው አገር አቀፍ የትራንስፖርት አድማና ሰልፍ በናይሮቢ ተባብሶ ቀጥሏል። የእስራኤልና ሊባኖስ ጦርነት። በሊባኖስ በኩል የሟቾች ቁጥር ከ3000 ማለፉን የሀገሪቱ ጤና ሚኒስቴር ይፋ አደረገ። ዝርዝር ዜና። የኢትዮጵያ ብሔራዊ ባንክ የ$500 ሚሊዮን ልዩ ጨረታ ውሳኔ። የመጀመሪያው ዝርዝር መረጃችን በሀገራችን የኢኮኖሚ እንቅስቃሴ ላይ ያተኮራል። የኢትዮጵያ ብሔራዊ ባንክ በዛሬው ዕለት ግንቦት 11 ቀን 2018 ዓ.ም ባወጣው ይፋዊ መግለጫ መሰረት በውጭ ምንዛሬ ገበያው ላይ ያለውን የአቅርቦት እጥረት ለማቃለል የ$500 ሚሊዮን ልዩ የፎሬክስ ጨረታ አካሂዷል። ይህንን መረጃ ካፒታል ኢትዮጵያ የተሰኘው የኢኮኖሚ ጋዜጣ እንደዘገበው ጨረታው የተካሄደው ዛሬ ማክሰኞ ሲሆን ዋና ዓላማውም ወደ ሀገር ውስጥ ለሚገቡ መሰረታዊ ዕቃዎችን የሚሆን የውጭ ምንዛሬ አቅርቦትን ማሳደግ ነው። ይህ ትልቅ የገንዘብ መጠን ወደ ባንክ ስርዓቱ መግባቱ በህገወጥ የዶላር ገበያ ላይ የሚታየውን መናወጥ ለመቆጣጠርና የዕቃዎች ዋጋ ለማረጋጋት ትልቅ እገዛ ያደርጋል ተብሎ በኢኮኖሚ ባለሙያዎች ተስፋ ተጥሎበታል። የሰባተኛው ጠቅላላ ምርጫ የሚደረገው ከፍተኛ ዝግጅት። ወደ ቀጣዩ ሀገራዊ መረጃችን ስንሻገር መላው የኢትዮጵያ ሕዝብ በጉጉት ወደሚጠብቀው ታሪካዊ ክስተት እናመራለን። የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው ይፋዊ መግለጫና የጊዜ ሰሌዳ መሰረት የፊታችን ግንቦት 24 ቀን 2018 ዓ.ም የሚካሄደው ሰባተኛው ጠቅላላ ምርጫ የመጨረሻ የዝግጅት ምዕራፍ ላይ ደርሷል። በዚህ ምርጫ ላይ 47 የፖለቲካ ፓርቲዎችና ከ10,000 በላይ እጩ ተፎካካሪዎች ለምክር ቤት ወንበሮች እየተወዳደሩ ይገኛሉ። ምርጫ ቦርድ ድምፅ የመስጫ ቁሳቁሶችን ወደ ተለያዩ የሀገሪቱ አካባቢዎች የማጓጓዝ ስራ ማጠናቀቁን የገለጸ ሲሆን ነዋሪዎቹም የሀገሪቱ ዲሞክራሲያዊ ጉዞ ለመወሰን የካርዳቸውን ቀን በከፍተኛ ጉጉት እየጠበቁ መሆኑን ከተለያዩ ክልሎች የተሰበሰቡ መረጃዎች ያመለክታሉ። የሕክምና ማስታወቂያዎች እገዳና የዳታ ደህንነት መመሪያ። ሌላው በዛሬው ዕለት የወጣውና ብዙዎችን እያነጋገረ ያለው መረጃ ከጤና ጥበቃ ሚኒስቴር የተሰማው አዲስ መመሪያ ነው። ሚኒስትሩ ባወጣው ይፋዊ መግለጫ የሕክምና ተቋማትና ሐኪሞች የታካሚዎች ምስክርነት በመጠቀም በማህበራዊ ሚዲያና በቴሌቪዥን ራሳቸውን ማስተዋወቅ ሙሉ በሙሉ መከልከሉን አስታውቋል። ይህ እገዳ የተጣለበት ዋና ምክንያት አንዳንድ ተቋማት ራሳቸውን ካላቸው ብቃት በላይ አጋነው በማቅረብ ህብረተሰቡን ለተሳሳተ መረጃና ውሳኔ እንዳይዳረጉ ለመጠበቅ ነው። በሌላ በኩል ደግሞ የፌዴራል መንግስትን ጨምሮ የግል ዳታ ወይም የሰዎችን መረጃ የሚሰበስቡ ማንኛውም ድርጅቶች አስገዳጅ የብቃት ማረጋገጫ ፈቃድ እንዲያወጡ ጥብቅ ማሳሰቢያ ተሰጥቷል። ይህም የዜጎችን የሳይበር ደህንነትና የግል ሚስጥር ለመጠበቅ የሚረዳ አዲስ አሰራር መሆኑ ተገልጿል። የአፍሪካ የአየር ንብረት ሳተላይት ማዕከል በአዲስ አበባ። በሀገር ውስጥ ዜናዎቻችን ማጠቃለያ አዲስ አበባ አህጉራዊ ማዕከልነቷን ያረጋገጠችበት ሌላ ክስተት አስተናግዳለች። በአፍሪካ ህብረት ኮሚሽን አዘጋጅነት የአየር ንብረት ትንበያንና የተፈጥሮ አደጋዎችን ቀድሞ መከላከል የሚያስችለውን የአፍሪካ የሳተላይት መረጃ ማዕከል የመክፈቻ ስነስርዓት ግንቦት 10 እና 11 ቀን በአዲስ አበባ ተካሂዷል። ይህ ማዕከል ለአህጉሪቱ የግብርና ዘርፍ መሻሻልና ከአየር ንብረት ለውጥ ጋር ተያይዘው ለሚመጡ አደጋዎችን አስቀድሞ ምላሽ ለመስጠት እጅግ ወሳኝ መረጃዎችን ያቀርባል ተብሏል። በኬንያ የተቀሰቀሰው ህዝባዊ አድማና የነዳጅ ዋጋ ውጥረት።
አሁን ደግሞ ወደ ዓለም አቀፍ ትኩስ መረጃዎችን እንለፍ። መጀመሪያ የምናቀናው ወደ ጎረቤታችን ኬንያ ነው። ዶቼ ቬሌ የዜና ምንጭ እንደዘገበው በኬንያ የነዳጅ ዋጋ ላይ በድንገት የተደረገውን ከፍተኛ ጭማሪ ተከትሎ በዋና ከተማዋን ናይሮቢ እና በሌሎች ትላልቆች ከተሞች አገር አቀፍ የትራንስፖርት አድማና ህዝባዊ ተቃውሞ ተቀስቅሷል። የታክሲና የህዝብ ማመላለሻ አሽከርካሪዎች ስራ ያቆም ሲሆን የከተማዋ የትራንስፖርት እንቅስቃሴ ሙሉ በሙሉ ተስተጓጉሏል። ሰልፈኞቹ የኑሮ ውድነቱ ከአቅማቸው በላይ መሆኑን ገልጸው መንግስት የነዳጅ ዋጋውን በአስቸኳይ እንዲቀንስ እየጠየቁ ይገኛሉ። የሀገሪቱ የጸጥታ ኃይሎች ሁኔታውን ለመቆጣጠር ቢሞክሩም ውጥረቱ አሁንም እንደቀጠለ ነው። የእስራኤልና ሊባኖስ አስከፊ ግጭት ወቅታዊ መረጃም። በመጨረሻም ወደ መካከለኛው ምስራቅ እናመራለን። በእስራኤል መከላከያ ኃይልና በሄዝቦላህ ታጣቂዎች መካከል የሚካሄደው አስከፊ ውጊያ ይበልጥ ተባብሶ ቀጥሏል። የሊባኖስ ጤና ሚኒስቴር በይፋ ባወጣው የቅርብ ጊዜ መግለጫ መሰረት በሊባኖስ በኩል በጥቃቶቹ ምክንያት የሞቱ ሰዎች ቁጥር በአሳዛኝ ሁኔታ ከ3000 ማለፉን አረጋግጧል። የተባበሩት መንግስታት ድርጅትና የዓለም መሪዎች አስቸኳይ የተኩስ አቁም ስምምነት እንዲደረግና ሰብአዊ እርዳታዎች እንዲገቡ ጥሪ እያቀረቡ ቢሆኑም በሁለቱም ወገኖች በኩል የሚሰነዘሩት የሮኬትና የአየር ጥቃቶች ግን አሁንም አልበረዱም። የተከበራችሁና የተወደዳችሁ ተመልካቾቻችን ለዛሬ ያዘጋጀንላችሁ ወቅታዊ እውነተኛና አስተማማኝ መረጃዎች እነዚህ ይመስሉ ነበር። በተለይ በሀገራችን የተደረገው የ500 ሚሊዮን ዶላር የብሔራዊ ባንክ ልዩ ጨረታ በኑሮ ውድነቱ ላይ ፈጣን ለውጥ ያመጣል ብላችሁ ታስባላችሁ? የኬንያንስ የትራንስፖርት አድማ እንዴት ሊፈታ ይችላል? ያላችሁን ማንኛውም ሀሳብ በኮሜንት መስጫው ላይ አስፍሩልን፣ እኛንም በደስታ እናነባለን። ይህንን ቪዲዮ ከወደዳችሁት ላይክ ማድረጋችሁንና ለወዳጆቻችሁ ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ በሌላ ምርጥ ቪዲዮ እስከምንገናኝ ሰላምና ጤና ለሀገራችን ይሁን። ቻው።